አሳድገን ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር የሚያሳድግ መልካም አባት ነው። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የእግዚአብሔርን ቃል አብረን የምንካፈለው በኤፌሶን ምዕራፍ 4 ቁጥር 18 ላይ ያለውን ቃል ይሆናል። የመልእክት ርዕስ ራስ ወደሚሆን ወደ ክርስቶስ እንደግ በሚል ላይ አብረን እናያለን። ራስ ወደሚሆን ክርስቶስ ወደ ክርስቶስ የምናድገው ራሳችንን ሁለመናችንን ለጌታ ስናቀርብ ስንሰጥ በነገር ሁሉ በእርሱ ፊት እርሱን ለመምሰል የምናደርገው ጥረት ነው። እግዚአብሔር አምላክ የተመሰገነውን grow in truth and spirit ይላል። በመንፈስም እንደገና በእውነትም እንድናድግ ያስፈልጋል። ጌታ የተመሰገነ ይሁን። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 የእግዚአብሔር ቃል እንዲህ ብሎ ያስተምረናል። በመድኃኒታችን በኢየሱስ ክርስቶስ ጸጋ፣ ፍቅርና እውነት እንደግ ይላል። በጸጋ በፍቅር በእውነት በኢየሱስ ክርስቶስ እንደግ ይላል። ማደግ ያለበት ይህንን ነው እግዚአብሔር ቃል የሚመክረን። ስለዚህ ጌታን ካገኘ በኋላ በእግዚአብሔር ቤት ስንኖር መብሰል አለብን፣ ማደግ አለብን። ጥሬውን መቆርጠም ያስፈልጋል። መለኮታዊ የእግዚአብሔርን እውቀት፣ ጠለቅ ያለ የእግዚአብሔርን እውቀት መረዳት ያስፈልጋል። ሁል ጊዜ ወተትን የምንግት ሰዎች ሆነን ሕፃን ሆነን በእግዚአብሔር ቤት እድሜያችን እንዲያልፍ አንፈልግም። እግዚአብሔር አምላክ የተመሰገነ ይሁን። በዕብራውያን ምዕራፍ 5 ቁጥር 11 እስከ 14 የእግዚአብሔርም ቃል እንዲህ ብሎ ያስተምራል። ስለ እርሱ የምንናገረው ብዙ ነገር አለ ይላል። ስለማን? ስለ ሊቀ ካህናችን ስለ ኢየሱስ ክርስቶስ ስላዳነን የምንናገረው ብዙ ነገር አለ። ብንናገረውን የማንጨርስ ውለታ አለን። ስለሱ የምንናገረው ብዙ ነገር አለ ብሎ ይናገራል። ስለዚህ ስለ ካህናችን ስለ ኢየሱስ ክርስቶስ ስለ አዳኛችን ስለ ማዳኑ እንደገና ስለ ፍቅሩ ስለ ምሕረቱ ለደካሞችና ለሳቱት ራሱን ለዘላለም መስዋዕት አድርጎ በመስቀል ላይ ማቅረቡን ስለሱ የምንናገረው ብዙ ነገር አለ ከዚህ ባሻገር። ነገር ግን እንድንናገር ስንናገር ሰዎች አይሰሙም። ስለዚህ ስለ ሊቀ ካህናችን ስለ ኢየሱስ ክርስቶስ ነገር ግን ጆሮአቸው ደንዝዟል ይላል። እነኚህ ሰዎች ጆሮአቸው ደንዝዟል። ብነገረው የእግዚአብሔር ቃል በየጊዜ ብነገረው በየእሁዱ ቢሰበከው እንደገና በየጊዜው ሴሚናር ቢሰጥ ኮንፈረንስ ቢደረግ የእግዚአብሔር ቃል ቢነገር ሰዎች ያዳመጡ ይመስላሉ። ነገር ግን ይሰማሉ፣ ጆሮአቸው ግን ደንዝዟል። ወደ ውስጥ አይገባም። መስማትን ይሰማሉ ነው፣ ግን አያስተውሉም። እና ስለዚህ በቃል ልንነግራቸው ብንሞክር ግን ችግር ነው። አይገባቸውም፣ አይረዱም ይላል ሰዎች። ስለዚህ ያለመፈለግ ያለመቀበል እና ከዚህ የተነሳ ማደግ ሳይሆንላቸው ቀርቷል ብሎ እግዚአብሔር ቃል ያስጠነቅቃል። በእምነታቸው እና እንዳያድጉ ቆመው ቀርቷል ይላል። የቆሙ ናቸው። መንፈሳዊ እድገት የለም፣ አያሳዩም። ቆሞ ቀርቷል። አስተማሪ መሆን ሲገባቸው
በእግዚአብሔር ቤት ለብዙ ዓመት ለብዙ ዘመን ኖሮ እስካሁንም ወተት የሚጠጡ ሕፃናት ናቸው ብሎ ይናገራል። ጠንካራ ነገር አይበሉም፣ መብላት አልቻሉም። ወተት ብቻ የሚግቱ የጽድቅን ቃል አያውቁም፣ መልካሙና ክፉን መለየት አይችሉም ብሎ የእግዚአብሔር ቃል ያስተምረናል። ወገኖቼ የግድ ማደግ ነው። ለጌታ በጌታ ፊት ወደ ክርስቶስ ሙላት ማደግ ያስፈልጋል። የእግዚአብሔር ቃል የሚያስተምረን የሚመክረን፣ በየጊዜው የሚቀሰቅሰን እንዳድግ እሱን እንድንመስል ወደ ሙላቱ ወደ እሱ እንድንመጣ ነው እግዚአብሔር የሚፈልገው። በማቴዎስ ምዕራፍ 13 ቁጥር 15 በዓይናቸው እያዩ በጆሮአቸው እንደማይሰሙ በልባቸውም የማያስተውሉ ሆነዋል ይላል። ልባቸው አያስተውልም የሚሆነው ነገር። ስለሱ ሰምቶ ጆሮቻቸውም አይሰሙም፣ እየሰሙ አይሰሙም፣ እያዩም እንዳላዩ ሆኖ ይመላለሳሉ ብሎ ይናገራል። እንፈውሳቸውም ዘንድ እና ወደ እኔ አልቀረቡም ብሎ እግዚአብሔር ይናገራል። ጆሮቻቸው ደንቁሯል፣ አይኖቻቸውን ጨፈኑ ይላል። ወገኖቼ እግዚአብሔር እናይ ዘንድ አይን የከፈተልን ያ አይነ ስውሩ ወደ ጌታ ኢየሱስ መጥቶ ምን ላድርግልህ ትፈልጋለህ ባለ ጊዜ አይ ዘንድ አለው። ጌታ አይኑን ከፈተለት፣ አየ። እንደገና አይኑን እንደገና ይሰሙ ዘንድ የደነቆሩ ጆሮች ይሰሙ ዘንድ እግዚአብሔር መንፈሳዊ ጆሮቻችንና አይኖቻችን ከከፈተልን በኋላ እስካሁን ድረስ በዓለም ወይም በራሳችን ሐሳብ አይኖቻችንና ጆሮቻችን ተጋርዷል። መስማትና ማየት አቅቶናል። እግዚአብሔር አምላክ ከዚህ ያውጣን እና ለመንፈሳዊ ነገር አላደጉም ይላል እና እግዚአብሔር ዓላማ አድጎ አስተማሪ የሆኑ ዘንድ ነው የሚለው። እስካሁን አስተማሪ መሆን ሲገባቸው ይላል ዓላማው አስተማሪ የሆኑ ዘንድ ነው። ግን እስካሁን ድረስ በእግዚአብሔር ቤት አስተማሪ ሳይሆኑ ሕፃናት ሆኖ ወተት የሚግቱ ሆኖ ይመላለሳሉ ብሎ እግዚአብሔር ቃል ያስረዳናል። ክርስቶስም ለማደግ ወደ ክርስቶስ ለማደግ ወደ ራሱ እሱ ወደ መምሰል ራሳችንን ማዘጋጀት ያስፈልጋል። የምናድገው በቃል ማደግ አለብን፣ በፍቅር ማደግ አለብን፣ በእውነት ማደግ አለብን፣ በጸሎት ማደግ አለብን፣ እንደገና በመታዘዝ ማደግ አለብን፣ በትህትና ማደግ ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። ክርስቲያን በዚህ ዘመን የማያድጉበት በእግዚአብሔር ቤት ኖሮ የማያድጉበት ምክንያቶች፣ አንደኛ ኃጢአት በሕይወታቸው ሲገባ እድገቱ ይገታል። ሁለተኛ የሥጋ ፍቃድ ሲበረታ ወይም በውስጣቸው የሥጋ ፍቃድ ሲያይል በመንፈሳዊ እድገቱ ይገታል። ሶስተኛ ከቃልና ከጸሎት በምንርቅበት ጊዜ እድገታችን ይቆማል። ፍቅርም በቀዘቀዘ ጊዜ ማደግ አንችልም። ራስ ወዳዶች ስንሆን ማደግ አንችልም። ወገኖቼ ይህ ያለማደጋችን የሚጎዳ ነገር ደስታን ይጎዳል፣ ፋይናንሳችንም ይጎዳል፣ ቤተሰብን ይጎዳል፣ ህብረተሰብን ይጎዳል። እንደገናም ደግሞ ያለውን በአካባቢም በሙሉ ሀገሪቱን ይጎዳል። ብናድግ ግን በእግዚአብሔር ፊት ብናድግ ግን ለእግዚአብሔርና ለሰው የምንጠቅም ይሆናል። ለአገር የምንጠቅምም ልንሆን እንችላለን። ለዚህ የእግዚአብሔር ቃል የሚናገረው ራስ ወደሚሆን ወደ ክርስቶስ ይደግ ይላል። ከኋላ ቀርነት፣ ከዳተኝነት፣ ከችላ ባይነት ወጥተ
በክርስቶስ እደግ እሱን ለመምሰል ራሴን አዘጋጅ ብሎ እግዚአብሔር ቃል ይመክረናል። እግዚአብሔር አምላክ እየተመሰገነ ሕፃን ሆነን በእግዚአብሔር ቤት መኖር የለም። አድገን አስተማሪ እንድንሆን ነው። ጥሬውን ወይም ጠንካራ ነገር የምንበላ መሆን አለበት። ወተት የምንግት ሕፃን መሆንን በእግዚአብሔር ፊት መመላለስ ወይም መኖር አንችልም። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ይባርካችሁ።